መገናኛ ጫካ ፕሮጀክት አካባቢ ለየት ባለ አከፋፈል 40%ቱን የቤታችሁን ዋጋ ሲከፍሉ ቀሪውን 60% ያለምንም የዋጋ ጭማሪ ቤታችሁን ስትረከቡ መክፈል የምትችሉበትን እድል ቴምር ፕሮፐርቲስ አመቻችቶሎታል። ስቱዲዮ በ2 ሚሊዮን 700 ሺህ ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ ከ8 ሚሊዮን 300 ሺህ ብር ጀምሮ ጠቅላላ ዋጋ መግዛት የምትችሉ ሲሆን በአማራጭ ሳይታቸው ሳር ቤት ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% እውነተኛ ቅናሽ ከ6 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ አቅርበውላቸዋል። እንዲሁም የንግድ ሱቅ አማራጮችን በቡልጋሪያ በቃሊቲና በፒያሳ ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል መግዛት ትችላላችሁ። ለበለጠ መረጃ በ0964 87 22 11 ይደውሉ። ቴምር ፕሮፐርቲስ። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? በድጋሚ ተገናኝተናል። እንግዲህ ምናልባት ከጥቂት ቀናት እንዲህ ሳምንታት በፊት አንድ ቪዲዮ ሰርቼ ነበር። በርካታ ሰዎችም ሶሻል ሚዲያ ላይ መነጋገሪያ አድርጓት ነበር። ይቺ የምትመለከቷት እህታችንን በግልጥ ሶሻል ሚዲያ ላይ መታ እኔ ዩኒቨርሲቲ ተማሪ ነኝ፣ ከዚህ በፊት እንደዚህ ይሄ ምናልባት የሴተኛ አዳሪነት ስራ ላይ አልተሳተፍኩም፣ ግን አሁን ላይ ገንዘብ ስላስፈለገኝ ደግሞ በጣም ረብጣም ገንዘብ እያገኘው ስለሆነ ምንንም እሸጣለሁ ብላ በግልጥ ስትለፍፍ እንደነበረ መቼስ ትዝ ይላችኋል። በአንድ ፎቶ ስንት ብር ነው የምታገኙ? ቴሌግራም ላይ ፖስት እያደረግሽ 20 ሺህ ብር ማክሲመም ያ ባንዶ። እና ይሄንን ቪዲዮ ለመንግስት አካላት አድርሱልኝ። አይኖ አንዳንድ የመንግስት መስሪያ ቤት የምትሰሩ ኃላፊነት ቦታ ላይ ያላችሁ ሰዎች እንደምትመለከቱኝ አውቃለሁ። ለሚመለከተው ሁሉ አድርሱልኝ ባካችሁ። የቪዲዮ እንደነዚህ አይነት ሰዎች ጋር እንዲደርስ ላይክ አድርጉት። ሲሪየስሊ ነው እያልኳችሁ ያለሁት። ቢኮዝ በእንቁላሉ ባትቀጣይ ኖሮ አሁን አህያ ሰርቅ ያልመጣም ነበር አለ ልጁ። አንዳንድ ጊዜ እንቁላል ሲሰርቅ ዝም ያለው አካል ነው ነገ አህያ ራስህንም አገሪቷንም። ታዲያ በጣም ነው የሚያስገርመኝ። እንግዲህ ከሰሞኑን እህታችን ሶሻል ሚዲያ ላይ በዋናነት እንግዲህ ያው ማርኬቲንግ የሚሰሩበት ሶሻል ሚዲያ አካውንት አላቸው። የሆነ ሙሉ ነገር አያሳዩአችሁም፣ ቅንጭብጫቢ በማሳየት ወደ ዋናው ወጥመድ የመጎተት ስትራቴጂ ይሉታል። በርካታ ኦኤፍ የሚሰሩ ውጭ ሀገር ያሉ ወንድ ሴቶችም የሚጠቀሙት ነገር ሶሻል ሚዲያ ላይ መጥተው በቃ ይሄ የሆነ ነገር ሰው ስንባል እንደዚህ አይነት ነገር እንደምንኖር ታውቃላችሁ። በቃ ኪዩሪዮሲቲ እንወዳለን። ታዲያ በጣም በርካታ ወንዶችን ወንድሞቼ፣ እናቶች እስፔሻሊ በነገራችን ላይ የልጅቷ ከስተመሮች ያገቡ ባለትዳሮች ናቸው። በቤተክርስቲያን ቆመው ሚስትህን እስከ ህይወቷ መጨረሻ እስከ ህይወቷ መጨረሻ ምናምን ብለው 4 ልጅ 5 ልጅ ቤቱ ያስቀመጠ። በነገራችን ላይ እነሱ መረጃው አላቸው ታውቃላችሁ አይደል? ቻናላቸው ላይ ማን ጆይን እንደሚያደርግ በደንብ ስምህንም ስልክህንም በደንብ ነው የሚያውቁት። እውነቴን ነው የምላችሁ። በጣም በርካታ ባለትዳር አንዳንዱ ስሙን ቀይረው ነው የሚገባው። በሪውን ነው ስሙ። እዛ ጋር ሲገባ ግን ሌላ ፌክ ጥማቱ ቢረካ በሚል I'm telling you the level of ignorance and stupidity ያለንበት የሚብራራ እኮ አይደል? እና የሚገርማችሁ ይቺ ልጅ ሶሻል ሚዲያ ላይ መጣ እንደዚህ ያደርጋለሁ ካለች በኋላ በጣም በርካታ ተከታዮችና በርካታ ያገኘችው በርካታ ሳንቲም ማለት ነው። አስቀድሜ ነግሬያችኋለሁ። ስትጀምር ወደ 1000 ምናምን እንደዚህ አይነት ሰብስክራይበር ነበራት ቴሌግራሟ ላይ። አሁን ከ3000 ምናምን በላይ ደረሻለሁ ብላ እንደነዚህ አይነት ፖስቶችን እየፖስተች እያመሰገነች ነው ያለችው። ታች ያለውን የሚንከባከባትን ማህበረሰብ ማለት ነው የነወለለ እና እንደነዚህ አይነት ኮሜንቶችን ነው የሚጽፉልኝ። እሱ አይደለም የሚያስገርመው ወንድሞቼ እናቶች። እንግዲህ ነግሬያችኋለሁ ከዚህ በፊትም አንዳንድ ነገር በህግ አግባብ ኢትዮጵያ ውስጥ ስለተገደበና ስለተከለከለ እንጂ አንዳንድ ህጎች ቢላሉ በጣም ብዙ ነገሮች ኦፊሻል ሆነው ጨምለቅልቁ ያለ ማህበረሰብ ነው የሚፈራ። አሁንም ወገኖቼ ውስጥ እየተሰራ ያለውን ነገር የሚብራራ አይደለም። ስፔሻሊ በተመሳሳይ ጾታ ግንኙነት እንዲህ በህግ በሚከለከሉ ወሲባዊ በሆኑ ጽንፎች በጣም በርካታ ሼድ የሆነ ነገር እየተሰራ። ታዲያ የወንጀለኛ መቅጫ ህጉ እንደዚህ ያለ አነብላችኋለሁ። እነዚህ ሰዎች በግልጥ እንደዚህ መፋነናቸው የሚያስቆመው አካል ለምን ይጠፋል? የወንጀለኛ መቅጫ ህጉ እንደዚህ ይላል። በወንጀል መቅጫ ህግ መሰረት በኢትዮጵያ ሳይበር ወንጀል ወይ ደግሞ ኢንተርኔት ማለት ነው አዋጅ ቁጥር 958/2016 ማንኛውም ሰው ያልተፈቀደ የዲጂታል ወሲባዊ ምስሎችን የሚያመርት፣ የሚሸጥ፣ የሚያሰራጭ ወይም የሚይዝ ከ3 እስከ 10 ዓመት የሚቀጣ እንደሚሆን ይናገራል ማለት። ታዲያ ይሄ ህግ ለምንድን ነው ተፈጻሚ የማይሆን? ለዛ ነው ለመንግስት አካላት አድርሱልኝ ወይም ደግሞ ምናልባት በትህትና ሪኩዌስት እያደረኩ ያለው። ታዲያ ሆነ ታላታዝንም ሺዝ ጀስት እኮ ተማሪ ናት ገና ምንም እኮ ያው ቤተሰቦቿን ገንዘብና ዶሮን ሲያታልሏት ነው ነገሩ ወገኖች። በእርግጥ ገንዘብ እያገኘች ነው፣ ህይወቷን እየቀየረች ነው፣ የቤተሰቦቿን ህይወት እየቀየረች ነው። ቤተሰብ ነግሬያቸዋለሁ። አንዳንድ ኢትዮጵያዊ ቤተሰብ እኮ በጣም እኮ ነው የሚያስደንቀው እኮ በቃ ማለት ተውት። እሺ ግን ልጅቷም መቀጣት አለባት። የሆነ ነገር ለሆኑ ወጣቶችን መታደግ ከተገባ ብዬ ስናገር እኔ ልጅቷ ታሳዝነኛለች። እንደ አንድ ኢትዮጵያዊ እህቴ ናት።
ብትመለስ ብትስተካከል ምናልባት ደግሞ አግባብ የሆነ አምላካዊ ቦታ ላይ ብትቀመጥ ነው ጸሎቴም ለሱ። ግን ፐርሰናሊቲዋን ሳይሆን አክሽኗን ግን መቅጣት አለብን። ለመሰላችሁ አንዳንድ አክሽን እስናት አንተ ጋር ብቻ የሚቀራል። ምናልባት አሁን ቤቴን ባቃጠለው የሆነ ጋዛር ከፍክፌበት ዮናታን ቤቱን አቃጠለው ከሚለው በዘለለ ጎረቤቶቼ ይፈራሉ። ምንድነው የሚፈሩት? ያ እሳት ተቀጣጥሎ አድጎ ሲያበቃ እኔ ቤትም ምን እንዳይመጣ ብለው ይፈራሉ። ስለዚህ ሲጮሁ፣ ስለዚህ እኔ ቤት መጥተው ሲያግዙኝ እሳቱን በማጥፋት ለኔ ብቻ አይደለም ነግ በእኔም ብለው አስበው እንጂ ለምን እሳት እዚህ ቆሞ የሚያበቃ ስላልሆነ የሚመጣ ስለሆነ አንተ ቤት አሁን እቺ ልጅ እንዲያደርገች ምናምን ስለ ዶንት ቢ ሰርፕራይዝድ ከሆኑ ጊዜያቶች በኋላ በጣም you will find out ልጅህን ታያታለህ የሆነ ቦታ ላይ ራቁታን የሆነ ነገር ስትደረግ። አንተ ቤት ግን ቅዱስ ጳውሎሲት ናት። አልዋሻችሁም ወንድሞች ይችላል ስለሚያናደኝ ነው መሰረታዊ በቃ በጣም በርካታ ቲኔጆች ወላጅ የሚያውቃቸውና እነሱ የሆኑት ይለያያል ብያቸዋለሁ። ጀስት አምላክ ይግለጥላችሁ ልጆች ያሏችሁ ሰዎች በዚህ ጽንፍ ይጠብቅላችሁ። እና ያ ነው እያልኳችሁ ያለው በጣም በርካታ ውጭ ሀገርም ያሉ እዚህ ቢዝነስ ውስጥ የተቀላቀሉ ያው ቢዝነስ ስላችሁ በቅርብ በጣም በርካታ ቲኔጅ ወይም ወጣት የሚባሉ ልጆች በዋናነት እዚህ ውስጥ የገቡት የሆነ ሰው ሰብኳቸው ነው ወይ ቅርብ ሰው ወይ የሆነ ታዲያ በዛ ዓለም ውስጥ በጣም የምትታወቃለች ማለት ነው። ልክ በእግር ኳሱ ሜሲ ሮላንዶ እንደሚባለው እሷም ስሟ ይጠራል። እንግዲህ እቺን ሴት ተመልከቷት። ራስን በመሸጥ ዓለም ውስጥ ዝናዋ የናኘና የገዘፈ በጣም እድሜዋ ጥቂት የሚባል ወጣት ሴት ናት። ስሟን አልነግራችሁም፣ ሰርች እንዳታደርጉት። ስቃለድ አይደለም። ታዲያ በፈረንጆቹ አቆጣጠር በ2022 አንድ ሬስቶራንት ውስጥ አስተናጋጅ የነበረች ብዙ ገንዘብም እየሰራች እንዳልነበረና እህቷ የራሷን ሰውነት በመሸጥ ትንሽ ሳንቲም ስታገኝ ተመልክታ ወደዛ ተገፋፋች። ታዲያ የእህቷን ፈለግ ተከትላ ገባችበት። ከዛም ለጥቆ ተሳካላት። የታችኛው ስኬት ተሳካላት። My sister was doing OnlyFans and I was like, maybe I'll try it so I can get out of this serving job because I was just serving. I was working literally every day 9 to 5. Restaurant? It's called Papa Joe's. It was some Italian restaurant down in Tampa. But it was fun. Like I loved it. I loved serving, but I just wasn't making money. እና የሚያቀርቡት ምክንያት አሳማኝ በሚባል ደረጃ ነው። ቤተሰቦቼን እረዳለሁ። ጥሩ ገንዘብ እየሰራሁ አልነበረም። አሁን ጥሩ ገንዘብ እሰራለሁ። ምናልባት ወገኖቼ የገንዘቡ ቀልድ እንዳይመስላችሁ ከአንድ ሰው ብቻ 1.4 ሚሊዮን በላይ የሚሆን ገንዘብ በአንድ ጊዜ ተከፍሏታል። እሷም በእኔ ምክንያት ቤተሰቦቼ ከስራቸው ስለተባረሩ አሁን ጡረታ አስወጥቻቸው እየተንከባከብኳቸው ነው ያለሁት ብላ በድፍረት እንደዚህ ትናገራለች። Right now, like I'm supporting them completely. They both got fired from their jobs because of me. So I feel a little bit of guilt in that, and like I feel like I need to provide for them also because my fault, I guess. እሳት ቤትን ከማቃጠሉ በፊት ትንሽ ከክብሪትና ከላይተር ውስጥ እንደሚወጣ እንዳትረሱ። ዛሬ ትንሽ ነው አንድ ናት፣ ነገ ግን ቤትና ሀገር የምታቃጥል እሳት ናት። እንግዲህ ወንድሞቼ እናቶቼ እኔ የሚያሳዝነኝ ይሄ ስብከት አፕሊካብል የሚሆንበት እታች ያለ ማህበረሰብ ነው። ሁሌ እንደምላችሁ በጣም በርካታ ሰው ኢትዮጵያ ውስጥ ደስተኛ ሆኖ አይደለም እየኖረ ያለው ይሄ መሬት ላይ ያለው ነው። ስለዚህ ምናልባት ገንዘቡም ከእንጀራ አልፎ በቃ ቤተሰቦቹን የሚረዳበት ራሱን የሚያቋቋምበት የሆነ አቋራጭ መንገድ ካገኘ ኤኒ ወጣት ያንን አማራጭ ለመውሰድም ደግሞ ሬዲ እንደሆነ በዚህ እህታችንና በበርካታ ሰዎች እየተመለከትን ያለ። እንግዲህ የኔ ስራ አዌርነስ መፍጠር ነው፣ ምናልባት ማሳሰብ ነው የምትሰሙኝን ሰዎች ማለት ነው። ከዛ በዘለለ ደግሞ እንድንጸልይ ሁልጊዜ ሪኳይስት አደርጋችኋለሁ አይደል? ፕሊዝ ለራስ ፕሬ ለሁሉ ትውልድ ለወጣቶች ዲያብሎስ ሊያጠፋ አንገታቸውን እየሰበሰበ ሊያሰናብታቸው ያዘጋጃቸው ላሉ ልጆቻችን ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ባይ። መገናኛ ጫካ ፕሮጀክት አካባቢ ለየት ባለ አከፋፈል 40%ን የቤታችሁን ዋጋ ሲከፍሉ ቀሪውን 60% ያለምንም የዋጋ ጭማሪ ቤታችሁን ስትረከቡ መክፈል የምትችሉበትን እድል ቴምር ፕሮፐርቲስ አመቻችቶሎታል። ስቱዲዮ በ2 ሚሊዮን 700 ሺህ ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ ከ8 ሚሊዮን 300 ሺህ ብር ጀምሮ ጠቅላላ ዋጋ መግዛት የምትችሉ ሲሆን በአማራጭ ሳይታቸው ሳር ቤት ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% እውነተኛ ቅናሽ ከ6 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ አቅርበውላቸዋል። እንዲሁም የንግድ ሱቅ አማራጮችን በቡልጋሪያ በቃሊቲና በፒያሳ ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል መግዛት ትችላላችሁ። ለበለጠ መረጃ በ0964 87 22 11 ይደውሉ። ቴምር ፕሮፐርቲስ